እሺ ታዲያ እኔ አሁን መጥቼ ላገኝሽ እችላለሁ? ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብያለሁ። ሰላማችሁ በያላችሁበት ቦታ ብዝት ይበልልኝ ያልኩኝ ከስንት ጊዜ ቆይታ በኋላ ተመልሼ ዛሬ መጥቻለሁኝ። ደህና ነሽ ምኞት ጠፍተሻል ብላችሁ ለምትጠይቁኝ እግዚአብሔር ይመስገን ደህና ነኝ። በራሴ ጉዳይ ላይ ቢዚ ስለሆንኩኝ ነው ያው ቪዲዮ እየሰራሁኝ ያልሆነውና ትቼ አይደለም በሰፊው መጣለሁኝ እና ግን ያው እስከዛ ድረስ ጠፍቻለሁኝ ያው እና አሁን ላይ ተደጋጋሚ ስልክ እየተደወለልኝ ስለሆነ ያን ቪዲዮ ልስራላችሁ ብዬ ነውና ጋዲሴ ችግር ላይ ነችና ጋዲሴን ጠይቂያት ምናምን ያላችሁ ሰዎች አላችሁና እኔ ጋዲሴ አሁን ኢትዮጵያ እንደመጣችም አላቅም ነበር። ቅድም ስልክ ተደውሎልኝ ነው ጋዲሴ ኢትዮጵያ መጣለችና በጣም ችግር ላይ ነች ያለሽ ደውይላት ምናምን ያላችሁ ሰዎች አላችሁና ምን አይነት ችግር ውስጥ እንደገባች አላቅም። ከዚህ በፊት ደግሞ የነበረኝን ነገር ሁላችሁ ታውቃላችሁ። በሷ ምክንያት እናቴ ብዙ ነገር አድርጋ እግዚአብሔር ይመስገን አሁን ላይ ወደ ሀገሬ ገብቼ ከቤተሰቦቹ ጋር ሆኜ አሁን ደህና ሆኜ ነው ያለሁት። አሁንም ደግሞ በሷ ጉዳይ ላይ መግባት ብፈራም እንኳን ያው በጣም ችግር ላይ ነች እና ድረሽላት ምናምን እያላችሁኝ የነበራችሁ ሰዎች ዛሬ ጋዲሴ ጋር እደውልላትና ያው ምን አይነት ችግር ላይ እንዳለች እጠይቃታለሁኝ። እስካሁን ድረስ ኢትዮጵያ መታ እንኳን መጥቻለሁ ብላ አንድ ቀን ነግራኝ አታውቅም እና አንዳንዴ ያው አንዳንዴ ለሰው ውለታ ያወራችሁት ነገር ሁላ ሰው ይረሳ የለ መጥቻለሁ እንኳን ብላ አንድ ቀን ደውላ አታውቅም። አሁን ላይ ከሌላ ሰው ነው ከቲክታክ ላይ ነው ቁጥርሽን ያገኘሁት ተብዬ ነው የተደወለልኝ እና ብቻ እሷ ባትናገርም ሰው ነግሮኛል። ግን አሁን ላይም ችግር ላይ ነች ያለችው። እባክሽ ከቻልሽ ወደ አንቺ ውሰጂ ምናምን ያላችሁ የነበራችሁ ሰዎች ዛሬ እስቲ ደውዬ ወደ ኢትዮጵያ እንደገባችና እንዳልገባች እናረጋግጣለን። በርግጥ ግን የኢትዮጵያ ቁጥር ነው የሰጠኝና እደውልላትና ምን ላይ እንዳለች እንዴት ምን ችግር ውስጥ እንዳለችና ከቻለች እኔ ወደ እኔ እንድትመጣ ካልሆነ ደግሞ እኔ ወደ ሰዋ ሄጄ አገኛታለሁኝ እና ፋሚሊ አሁን እሷ ጋር እንደውልና ምን አይነት ችግር ላይ እንዳለች እናረጋግጣለን። በዚህ አጋጣሚ ደግሞ እኔ ደግሞ በሰፊው እመጣለሁ። አዳዲስ ነገሮች በጣም በህይወት መጥተዋልና እሱንም አሳያችኋለሁ፣ ነግራችኋለሁ በሌላ ቪዲዮና አሁን ቀጥታ ወደ ጋዲሴ እንደውልላትና የምትለውን እንሰማለን። ፋሚሊ ተከታተሉ። እሺ ቤተሰብ አሁን እደውልላታለሁኝ ምን እንደምትል አብረን እንሰማለን ማለት ነው። ሄሎ ሰላም ጋዲሴ ነሽ? ጋዲሴ ነሽ ወይ? ማነሽ አንቺ? እንዴ አላወኩም ልትይ ነው? አረስተሽኛል ሲጀመር። ይሄ ለኔ አዲስ ነውና አላወኩሽም። እሺ ምኞት ነኝ። ምኞት ነው? አው ደህና ነሽ ግን? ደህና ነኝ። ምንድነው ወደ ኢትዮጵያ ገብተሽ እንኳን ስልክ እንኳን አትደውይልኝም እንዴ? ስልክሽን ከየት ነው የማመጣው? እኮ የለኝም ስልክሽን እኮ አታፈላልጊም። ብታፈላልጊ እኮ እንትን አይልም ነበር፣ አይጠፋብሽም ነበር። ያው ያለ መፈለግ ነው አንዳንዴ። እኔማ የሆነ ታይም እንደመጣሁ እኮ ምናምን ስልክሽን እያፈላለኩኝ ነበረ። ከዛም በኋላ ነው በቃ እኔ ምንም ጥሩ ሙድ ውስጥ አልነበርኩኝም እና በዛ አጋጣሚ ጠፋሁ ለራሴ። ምንድነው አሁን እኮ ሰው ከእንትን ላይ ዩቲዩብ ላይ አይተን ነው ምናምን ብሎ ቁጥርሽን እኮ ከሰው ደውሎልኝ ሰጥቶልኝ ነው። ማን ሰጥቶሽ ነው? የኔ ስልክ የሚያሳለ ማለት ነው? ጉድ እኮ ነው። ብቻ ዋናው ኢትዮጵያ መግባትሽን መስማቴ ነው እና ችግር ላይ እንዳለሽ ምናምን እየነገሩኝ ነበረ። አሁን ባክሽ ምንም ጥሩ ሙድ ውስጥ አልነበርኩኝም። ያለውት ሁኔታ ምንም ደስ አይልም። ምንድነው ምን ተፈጥሮ ነው? እኔ አሁን ለምሳሌ ደውሎልኝ ነግሮ ቪዲዮ ገብተሽ እንደውም ምናምን ብሎኝ ነበርና ቪዲዮ ላይ ገብቼ እናንተ የሰራችሁትን እያየሁኝ ነበረ፣ ግን አልገባኝም ምን እንደሆነ። ባክሽ ያው አንቺ ቋንቋው ስለማይገባሽ ነው አልገባሽ። ቋንቋችሁ ነው የሆነ በቃ ብቻ ማዘር እንደምትናደድብሽ ምናምን ያሳውቃል እኮ፣ ግን ምን እንደምትልሽ አላውቅም፣ ምክንያቱን አላውቅም። አዎ በለሽ ከማገራ ጋር ምንም እየተግባባን አይደለምና እና አሁንሽ ምን አድርጊ ነው የምትልሽ? ምንድነው? ምን ተፈጥሮ ነው? ከቤት አባራሽ?
ከቤት ውጭልኝ ነው ያለችኝ ማዘር ከቤት ውጭልኝ ነው ያለችኝ በዛ አጋጣሚ ደግሞ በቃ ብቻ ግራም የገባኝ ታውቂያለሽ እሺ አሁን ታዲያ ምን ለምን ወጪ እንደምትረኝም አላውቅም በምን ምክንያቱም እንደሆነ አላውቅም ጭራሽ ደግሞ ልጄም አይደለሽም ወንጭ አሳድጌ ነው ያለች ሰለች ማክሽነኔ ግራ ተጋብቼ ነው ያለው እንዴ ወደ ኢትዮጵያም ገብታችሁ ጭቅጭቅ አለ እንዴ እኔ እኮ በቃ በሰላም አሁን ለምሳሌ ከእናንተ መሀል እኔ ስለወጣው በሰላም የምትኖሩ ነገር ነው መሰለኝ እኔ እንደዛ ነገር እንኳን አስቤም አንድ ቀን አላውቅም ነው ወደ ኢትዮጵያ ገብታችሁ እንደዚህ ጭቅጭቅ አረ በጣም ከባድ ነው እናቴ እኔ ለራሴ ሰሞይና ምን ተደባልቁብኝ አንቺ ደህና ነሽ እኔ ደህና ነኝ እግዚአብሔር ይመስገን እኮ በጣም ተጨናንቃለች ያለሽበት ወሰጂ ምናምን ነገር እኔ እንደውሎልኝ ማን እንደሆነ አላውቅም ግን ምንድነው ተጣይተም የኔ ስልክ እኮ ብዙ ሰው አያውቅም እዚህ ሲጀመር አዲስ አይደለ እዚህ ከመጣኝ አወጣው ቻው ከሰው ተቀባብሎ ይሆናል ምናልባት ወይ ደግሞ ከቴሌግራም ላይ ምናምን ካገኙ ምናልባት እንደዛ ሊሆን ይችላል ብቻ አላውቅም እንደዛ ነበር እንዴት እንደሆነ አላውቅም ያንቺን ማግኝተው እኔ ጋር መደወላቸው ገርሞኛል ግን ይሄን ያክል ምን ሆነ ነው ብዬ ነው እኔ ደንግጬ ነው እንትን ያልኩትኝ እና አሁን ላይ ታዲያ አሁን ላይ ሚዲያ ላይ ራሱ እየወጣሁኝ አይደለም ጠፍቻለሁ ከሚዲያ በቃ ሁሉ ነገር አስጠልቶኛል ባክሽን በቃ ሁሉም ያስጠላል እሺ ታዲያ እኔ አሁን መጥቼ ላገኝሽ እችላለሁ የት ነው ያለሽው ግን ያው አሁንም ደግሞ ባገኝሽ እንደ ድሮ አሁን የምፈጠር ነገር መስሎኝ እየመሰለኝ ነው ያለው ምክንያቱም እናንተ ቤትም ያው ማዘር በጣም ሃርድም ስለሆነች አሁን ደግሞ በድጋሚ ደግሞ አግኝተሽኝ በእኔ ምክንያት የማይወጣጣ ውስጥ ደግሞ ልከትሽ አልፈልግም እንጂ እንኳን አሁን ያለሁበት ሁኔታ ምንም ጥሩ ነገር ስላልሆነ አንቺ ጋር ብሆን ደስ ይለኛል ግን ደግሞ በቃ ነገሮቹ ወደ አንቺ ነው የሚዞረው ብዬ ፈርቻለሁ በእናትሽ ኧረ ግን ስላገኘሁሽ በጣም ደስ ብሎኛል በስልክም ቢሆን አገኝሻለሁ በአካል መጣለኝ ችግር የለውም አንቺ እንደዚህ ጭንቀት ላይ ችግር ላይ ካለሽ ችግር የለውም ምን ያለሽበት መጥቼ ማግኘት እችላለሁኝ ያምርሽና ተመጣጣኝ ነው ያለውበት አዎ መጣለኝ ችግር የለውም እኔ በፊት ያለሁት ወደ ወሊሶ አካባቢ የምትባል ከተማ ነበር አሁን ደግሞ ወደ ወልቂጤ ሄጃለሁ እዛ ስራ ምናምን እያፈላለኩ ነበር በእናትሽ እንዴ ሰው አለ እንዴ የምታውቂው ሰው አለ ወይስ እንደው ዝም ብለሽ ሄደሽ ነው እንትን የምትይው ዝም ብዬ በቃ ማያቀኝ ሰው ተፈረዝ ልሂድ ብዬ ነው በቃ ግራ ገባኝ እኮ እንዴ አንቺ የሆነ ነገር እንትን እንዳትይ ዝም ብለሽ የማታውቂበት ሀገር ላይ የሆነ ነገር እንዳይፈጠር አንቺ ታደርጋለሽ በቃ ህይወት ይላል እንግዲህ እኔ እናቴ ምን ሆና በእኔ እንደጨከነች ባላቅም ባክሽን ግራ ገብቶኝ ያለው ኦኬ አሁን እሷ ስላባረረችሽ ነው ወጥተሽ የሄድሽው ማለት ነው አሁን ምን ታደርጋለሽ ታዲያ አስቢ እንግዲህ የገዛች እናትሽ ከቤቴ ውጪ ላይ ስትልሽ ምን ታደርጊያለሽ በጣም ችግር ነው ስለዚህ አሁን ስልክሽን ከዚህ በኋላ እንትን እንዳትዘጊ ምናምንና ያለሽበት መጥቼ እኔ ያገኝሻለሁኝ ስልኬንም በአንድ ስቃይ እኮ ነው ገብቼ የወሰድኩት በፊት ስልኬን ጥዬ ነበር የወጣሁት ለፊት ላይ የለሽም ነበረ ወጥቼ በቃ ሮጬ ወጣሁኝ በጣም የምትቆጣው በጣም ከባድ ነው እና እኔ ልክ አንቺ እንዴ እኔማ እግዚአብሔር ይመስገን ቤተሰቦቼ ጋር ስራ ጀምሬ ምናምን ነው ያለሁትኝ ያው ራሴን የሆነ ስራ ጀምሬ ያለሁኝ ደህና ነኝ እግዚአብሔር ይመስገን እንኳን በሰላም ወደ ሀገርሽን ገባሽ ብቻ በቃ አትጨናነቂ እና ያው ሰሞኑን አገኝሻለሁ ያለሽበት ቦታ መጣለሁ እንገናኛለን ሰው ሁሉ በጣም ነው የተጨናነቀው እየደወሉ ምናምን ነውና የምደውልልሽኝ ስልክ እንኳን አንስተሽ ደህና ነኝ በያቸው መልሽሽ እሺ በቃ ችግር የለውም ለሁሉም ነገር በጣም ነው ከልብ ማመሰግነው እሺ ስለደወልሽልኝ ራሱ ችግር የለውም በቃ አገኝሻለሁ አትጨናነቂ ደግሞ የሚያስፈልግሽ ነገር ካለ ደውይልኝ እሺ ቻው ለማንኛውም ደህና ነኝ ቤተሰብ እንግዲህ ያለችውን ሰምታችኋል በሷ ምክንያት በጣም ብዙ ነገር ሆኛለሁ እዛ ያያለሁኝና አሁንም ዞሮ ዞሮ እኔ ላይ ችግር እንደሚመጣብኝ አውቃለሁ ግን ምንም ማድረግ አልችልም ማግኘቴ አይቀርም ማለት ነው አሁንም እሷን አገኛታለሁ እስቲ እሱ የምሆነው እንግዲህ አብረን እናያለን ምን እንደምሆን አላውቅም ብቻ ግን ያው ዞሮ ዞሮን በቅርብ ቀን እሷን አገኛታለሁ ብዬ ተስፋ አደርጋለሁኝና ፋሚሊ እስቲ እስከምንገናኝ ድረስ ደህና ሁኑልኝ ቻው